ሰላም 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 የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም ደህና ነን። እንዴት ናችሁ እናንተ? ምሽታችሁ እንዴት ነው? እኛ ጋር በጣም አሪፍ ነው። እንዴት ነህ? ሰላም በላችሁ እስኪ። ሰላም ነው? ደህና ነሽ? እንዴት ነው? ያው መክሰስ አልበላችሁም ቤተሰቦች፣ ድምጿ ለዚህ ነው ትንሽ ያለው እንግዲህ ማድረግ አይቻልም። ሰላም 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 የኛ ውድ የሆናችሁ ቤተሰቦቻችን የኛና የኤልዱ ቤተሰቦች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። ፈጣሪ ለመሰገን ይሁን። ዳግም ዛሬም ተመልሰናል። በጣም አነጋጋሪ በሆነ ቪዲዮ ወደ እናንተ መጥተናል። የእነ አብርሃምና የእነ ሩታ ጉዳይ እንግዲህ በጣም አንገብጋቢ ወደሆነ ደረጃ እየደረሰ ነው። ብዙ የተደበቁ ነገሮችም እየወጡ ነው። አዎ እንግዲህ እስኪ ያልሰማናቸው አዳዲስ ነገሮች እየወጡ ነው። አዎ አዳዲስ ነገሮች ወይዘ እኮ እነዚህ ነገሮች እኛ ብለናቸዋል። አዎ እኛማ በደንብ ብለናል። ግን በጣም አሳሳቢ የሆነ ነገር ነው። አዲስ ነገሩ ሲመጣ ግን በጣም ከባድ ነገር ይዞ ሊመጣ ይችላል። ምናልባት እየተባለ ያለው ነገር እውነት ከሆነ ቤተሰቦች ከባድ ነገር ሄርሜላ ላይ ከባድ ነገር የሚደርስ ይመስለናል። እሱንም የምንነግራችሁ ይሆናል። ሩታና ኤፍሬም ዛሬ በደስታ መጥተዋል። ይህንንም ያደረጉት ትላንትና አብርሃምን አግኝተውት አብርሃምና ሩታ ሰላም ፈጥረዋል፣ እርቅ ፈጥረዋል። እንግዲህ አቤልና ማነው ኤፍሬምና ሩታ የሚያስቡት ሁለቱ አንድ ላይ እንደሚሆኑና ልዑልን አንድ ላይ እንደሚያሳድጉ ነው። እንግዲህ የእሷንም ድክመቶች እየነገራት ነው። ዛሬ የምክር አገልግሎት ነው ዛሬ የሰጣት ለኤፍሬም ማለት ነው። በአጠቃላይ ካሁን በኋላ አብርሃምን በምን መልኩ መያዝ እንዳለባት እየመከራት ነበረ። ታደርገዋለች ወይ የሚለው ነገር እንግዲህ በገዛ እጇን ያጣችው አብርሃምን ማለት ነው። በገዛ እጇን የገፋችው እንጂ አብርሃም በራሱ የሄደበት ምክንያት የለውም። ብልሃት ስለጎደላት ነው ብሏታል። ሴት ልጅ ብልሃተኛ ናት፣ ጥበበኛ ናት ብሏል። በዛ ጥበብ መያዝ አለብሽ። አንቺ ግን የመጣውን ሁሉ እንዳመጣጡ የምትመልሽ ከሆነ ነገሮቹ ይበላሻሉ። ከዚህ ፊት የነበረውን ነገር እንዳደግሚ እየመከራት ነበር። በጣም እሷም ባይዚ ያው ከልቧ ከሆነ እንግዲህ ብላለች። ካሁን በኋላ በተቃራኒ ነው መልሰው እያለች ነበር። ፓወርፉል ሆኖ ሲመጣ እንግዲህ የታደረገችው መልሰው አይነት ነገር ማለት ነው። እና እንግዲህ ካደረገችው እውነት ነው ወይ ነው ዋናው አንገብጋቢው ነገር። ቤተሰቦች ሄርሜላ ከዚህ ፊት የነበረው የእሷ መጥፋት እኛም ስንል ነበረ፣ ምንም ያልተዋጠልን ነገር ነበረ። ሄርሜላ አርግዤን የጠፋሁት ያለችው ጉዳይ ውሸት ነው እየተባለ ነው። ያ ማለት ደግሞ ሄርሜላ ታግታ እንደነበረ ባሴ የተባለው የነሱ ጓደኛ ነው፣ የአብርሃም ጓደኛ ነው። የአብርሃም ጓደኛ ነው። ከነዳኒ ጋር ቅርበት አለው፣ ብዙ መረጃዎችን አለው። ቀድሞ ለአብርሃምም ሄርሜላን እንዳየው የነገረው እሱ ነው። እንግዲህ ሄርሜላ ታግታ እንደነበረ እንጂ የሰጠችው ምክንያቶች በሙሉ ትክክል አይደሉም የሚል መረጃ ይዞ መጥቷልና ይሄ ነገር ከዚህ ፊት ቪዲዮ ሰርተን ነበረ። ሄርሜላ ዋሽታ ከሆነ የሚደርስባት ነገር ከባድ ነው። አብርሃም ሁለቴ በእሷ ጉዳይ ዋጋ ሊከፍል ነው። መጀመሪያ ታግታለች በማለት ከነ ዳኒ ጋር ከነ ኤፍሬም ጋር ከነ ሩታ ጋር ተጋይቶ ሌላ ነገር ውስጥ ገብቶ ነበረ። ሁለተኛ መታ ደግሞ አርግዤ ነው ስትል እነሱ ደግሞ የበቀል እርምጃ ወስዶበት አሳስረውትም ነበረ። ስለዚህ ሁለቴ ስተት ሰርታ ሁለቴ አብርሃምን ዋጋ ካስከፈለችው ምናልባት ጥሏት የማይሄድበት ምክንያት ሊኖር የሚችል አይመስለኝም። አዎ እንግዲህ ወይዘ እዚህ ጋም ሄርሚ ምናልባት የተደበቀ ነገር ሊሆን ይችላል። ከባድ የሆነባት ነገር ላትነግር የቻለችበት ምክንያት ሊኖራት ይችላል። ግን ደግሞ ይሄ አለመናገሯ ጭራሽ የባሰው ስብስብ ነው የሚያደርግባት። ያልገባት ነገር ግልጹን ነግረው አብረው ቢጋፈጡት የተሻለ ነበር። እንደዛ ነው የማስበው። እና አብርሃም አሁን ደግሞ ሁሌም እያዋሻቸው እንደሆነ ኦሬ የተደበቀ ነገር እንዳለ ምናምን ስለሚሰማ ኮንፊደንሱም ይቀንሳል። በሷ ላይ ያለው እምነትም እየቀነሰ ነው የሚሄደው። አንድ እሱ ነው። ሁለተኛ ደግሞ ልጅ ተረግዟል ብሎ እንግዲህ ደስታ ላይ ነው ያለው። ይሄ ደስታ እንደገና ውሃ ሊበላው ነው ማለት ነው። ይሄም ደግሞ የማይዋሽ ነገር ነው። እኛ ባለፈውም ብለናል። ከዋሸሽ አብርሃምን ልታጩት ትችላለሽ። ያለውን እውነታ ምናልባት እንዳትናገር ሊያስፈራሯት ይችላሉ። ብዙ ማስፈራራቶች ሊደርሱባት ይችላል። እንግዲህ አሁን ባሴም የሚለው ለምን አልተናገረችም? ዛሬ ነገ እውነቱን ትናገራለች ብዬ እየጠበቅኩ ነበረ። እየተናገረች አይደለም። ያለውን ሲካሄድ የነበረውን መረጃ በሙሉ ነው ያውቃለሁ። የደረሰባትን ፈተና ሁሉ ነው ያውቃለሁ። ግን ያለታም አይቻለሁ ስለው አብርሃም በጣም የሱን ደስታ ስላየው የሱን ጭንቀት ስላየው
ያንን አልኩትና ደስታውን ደግሞ አሳዘነኝ። በዛን ሰዓት ላይ ደግሞ እንዲህ ነው ብዬ መናገር አልፈለኩም ብሏል። ይሄንን ለአቤል ነግሮታል። ይሄ ነገር እንግዲህ ሌላ ችግር ይዞ እየመጣ ነው ማለት ነው። አንደኛ ሄርሜላ ታግታ ከሆነ ታግታ መታ ሌላ ምክንያት ሰጥታ ከሆነ አብርሃም ሁለቴ ዋጋ ከፍሏል። በሷ መጀመሪያ በእነሱ ዋጋ ከፈለ ድጋሚ። ሁለተኛ ደግሞ በጣም አሳዛኙ እርጉዝ ነኝ ብላ ደግሞ እርግዝና መዋሸት ደግሞ ትክክል አይደለም። ሁለተኛ ማተብ ያረፈበት ወረቀት ነው ይዛ መጣችው። የውሸቷን ጥግ ያሳያል ማለት ነው። ስለዚህ ሄርሜላ ላይ ያለው እምነት ዜሮ ይሆንና ሄርሜላና አብርሃም የጥርጣሬ ህይወት ይጀምራሉ ማለት ነው። ይሄ አጋጣሚ ምናልባት ለሩታ አሪፍ የሚሆን ይመስለኛል። በቀላሉ አብርሃም ወደ ሩታ የሚመለስበት ምክንያት ይፈጠራል ማለት ነው። ሄርሜላ ጋር አለመግባባት ከተፈጠረ ከሩታ ጋር አሁን ሰላም ሆነዋል። ስለዚህ ወደ ቤቱ ለልጁ ብሎ ወደ የመመለስ ቻንስ ሊኖር ይችላል ማለት ነውና ሄርሜላ ከዚህ ፊት በነበረው ስተሰርተሽ ከሆነ እንግዲህ በጣም ያሳዝናል። መሆን የለበትም። ኤልዱ እንዳለችው ምንም አይነት ችግር ቢፈጠር ቢያስፈራሯትም አንደኛ መስጠት የነበረባት ምክንያት ይሄ አልነበረም። እንደው መዋሸትም ካስፈለገ ወይም ደግሞ እሱ ሌላ ነገር እንደገና ይሄን ተናግሬ ሌላ ነገር ውስጥ ማስገባት አልፈልግም ብላ ከሆነ ምናልባት ከልጁ እናት ጋር ሌላ ነገር ውስጥ እንዳይገቡ ብላ ፈርታ ከሆነ መስጠት የነበረባት ምክንያት ይሄ አልነበረም። አንድ ይሄ ነው። እንደገና አብርሃም ደግሞ ይሄ ልጅ እንግዲህ ተረግዟል ብሎ በሙሉ ተስፋ ነው እንግዲህ ሄርሜላ ጋር ያለው። አንድ ባልተጠበቀ ጊዜም ቢሆን ተቀብሎታል ማለት ነው። ከተቀበለው በኋላ ልቡንም መስበር ይሆናል ማለት ነው። ሁለቴ ልቡን ተሰብሯለች ማለት ነው። ስለዚህ ምናልባት ይሄ ነገር አብርሃም ላይ ብቻ ሳይሆን አደጋው አንቺ ላይም ጭምር ሊሆን ይችላል ብለን እናስባለን። ሄርሜላ እሱ ላይ ብቻ አይደለም እሷ ላይም ነው እና ኤፍሬም ተሳክቶላቸዋል ወይ እየተሳካላቸው ይመስለኛልና ያው እሱ በኮንፊደንስ ነው እየተናገረ ያለው ከሆነ አብሮ እንደሚኖሩ ጭራሽ ወይ እህት ወንድም ይኖራል እያለ ነው መንታ ጭራሽ እና በጣም መጠንቀቅ ነበረባት ሄርሜላ። ያው እንግዲህ አሁን ሁሉ ነገር እየወጣ ነው፣ እውነቱ መውጣቱ አይቀርም፣ ዋሴም ያው መናገሩ አይቀርም። አሁን ለኔ ላይፍ አደጋ ይኖረዋል አልናገርም እዚህ ካሜራ ፊት እያለ ነበርና ያው መናገሩ አይቀርም፣ ላብርሽ እውነቱ መውጣቱ አይቀርም። ይሄ መረጃ ደግሞ እውነት ሊሆን ይችላል ብለን የምናስበው እኛ ባሴ ማለት ከነዳኒ ጋር በጣም ቅርበት ያለው ልጅ ስለሆነ መረጃቸውን በደንብ ያውቃል። ከዚህ ፊትም ለአብርሃምም እነ ሜሪና ዳኒ የሆነ ነገር ጠንስሰው ከሩታ ጋር የሆነ ነገር ጠንስሰው መረጃውን ነግሯቸው አብርሃምን ያዳነው ባሴ ነው። ስለዚህ ባሴ ነገር ለአብርሃም ኦልሬዲ አሁን ግልጽ ሆኗል ማለት ነው፣ ሚዲያ ላይ ወጥቷል። ይሄ ነገር የእውነት ከሆነና ከተረጋገጠ ሄርሜላ እንግዲህ በጣም ከባድ ነገር ይጠብቅሻል። ሌላው ደግሞ እንግዲህ ዛሬ ሩታና ኤፍሬም በጣም ደስተኛ ሆነው ነው የመጡት። ትላንትና እርቁ ከተፈጸመ በኋላ ጥሩ ጊዜ አብረው እንዳሳለፉ ተናግራለች። ስለዚህ ካሁን በኋላ እንዴት መያዝ እንዳለባትና እሷም እንዴት አብርሃም መያዝ እንዳለባት ተነጋግረዋል ከኤፍሬም ጋር። እሱን አጠር አድርገን አይተን ደግሞ አጠር ያለ ቪዲዮ ይዘናል ወደ እናንተ ሀሳብ እንሰጣለን። እናንተም እንደተለመደው ሀሳብ አስተያየታችሁን እንድትሰጡን፣ ለዚህ ቤት አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ቪዲዮ አሞነየ እኔና አብርሽ ልጃችንን በሰላምና በፍቅር እናሳድጋለን ከዚህ በኋላ ይሄንን ደግሞ እመኑበት አንቺ። ስለዚህ በኮንፊደንስ ነው እየተናገረች ያለች፣ በልበ ሙሉ ነው እየተናገረች ያለች። ምናልባት እንግዲህ እዛ ሄርሜላ ጋር ልጅ ካሌለ አብርሃም የመለሱ ቻንስ ሰፊ ሊሆን ይችላል ማለት ነው። ይሄን ያውቁታል እነሱ። ይሄንን ደግሞ ያውቁታል እነሱ። እና አብርሽ ተለያይታችሁ የምትለያዩ ሰዎች አይደላችሁ እና ከዚህ በኋላ ብዙ ቤተሰብነት ፈጥራችሁ ልጅ ወልዳችሁ ልውሌ ብቻ አይደለም ሌላም ሴትም ይፈጠራል። ከሌላ ሰው አይደለም ሌላ ሴትም ይፈጠራል። መንታም ሊሆን ይችላል። መንታም ተፈጥሮና አብርሽና አንቺ የምትቀጥሉ ይሆናል። አንዳንድ ሰዎች በነገራችን ላይ እንግዲህ እኔ ለሩታ ማለት የምፈልገው ነገር አብርሃምን እንግዲህ ካሁን በኋላ ላይም አልፈልግም ብዙ ነገሮች ስትል ነበርና ዛሬ ላይ ደግሞ አንድ ላይ እንሆናለን ብላ መምጣቷ ለኦዲየንስም ማለት የሆነ እንትን ነው ይመስለውና ለአብርሃም ክብር ምንም አትጨነቅም። ሌላው ደግሞ ለኦዲየንስም ክብር የላትም። ገብቷችኋል አይደለ? ላይም አልፈልግም ብዙ ጊዜ ከአብርሃምን ይቅርታ ጠይቃ ቤት አስገብታ ብዙ ጊዜ ገፍታ አስወጥተዋለችና ዛሬም ደግሞ ተመሳሳይ ነገር እንደሚሆን ምንም አንጠራጠርም። እዛው እንዳሉበት ይቀራሉ ማለት ነው። እና ለመናገር ሉሌ ባይኖር ኖሮ እነዚህ አይነት ፈተናዎችን የማስተናገድበት አቅም ይኖረኛል ብዬ አላስብም። ምክንያቱም ለምንድን ነው አሁን ይሄን ነገር ማድረግ ለምንድን ነው እንደዚህ ብለው ተስፋ የመቁረጥ ስሜት ይሰማኝ ነበረ። ግን ደግሞ አሁን ላይ ምንም ነው ጭራሽ እንደዚህ አይነት ስሜት ከነ ነው የማይሰማኝ ከነ ማለት ነው።
ግን ማን ነው ፈተናውን የፈተናው ምንጭ ማን ነው? የፈተናው ፋብሪካ ማን ነው? ግልጽ እኮ ነው ይሄ እኮ ማለት ነው። አንዳንድ ጊዜ ያለንበት ቦታ ላይ እያጠፋን ኧረ ምንም አንዳንድ ሰዎች አሉ በእርግጥ ማለት ነው ጥፋት እያጠፉ በፍጹም በቃ ሽምጥጥ የሚያደርጉ ሰዎች እኔ ጋር ወፍ የሚሉ ሰዎች ማለት ነው። ከባድ ነው አይደል? እዚህ ምድር ላይ የኔን በጣም የኔን መኖር የኔን ጤነኛ መሆን ከዛ ደግሞ የኔ ገዛ የሚያስፈልገው የኔ ክብካቤ የሚያስፈልገው ከፈጣሪ ባሻገር እኔ ያለሁለት ልጅ አለኝ። እኔ ማለት ራሱ በጣም ከባድ ነው። ምክንያቱም ያው ብዙ ጊዜ እንግዲህ አብርሃም ልጁን እንደማያግዝ እና ሾው እንደሚያደርግ ምናምን ነገር ነውና ይሄ ማሳጣትም ነው እውነት ለመናገር አባትነቱን ማሳጣትም ከልጁ ጋርም የማጣላት ስራ ነው አይደል? ይሄ ልጅ የእውነት ለመናገር ከፍ ብሎ ይሄንን ቪዲዮ ቢያው አንተ እኮ እንደ አባት እንኳን ሳትሆነኝ ብሎ ከአባቱ ጋር ያለው ፍቅር ራሱ ፈጠረችው በማላችሁ በጣም ኢቭን አብሮ ካሁን ቢኖሩ ራሱ በጣም ከባድ እንደነሱ እንጂ ዞር ብሎ ሲያዩት ራሱ ይስዋስል ይሄ ሁሉ ነገር እንዴት ነው? በጣም ከባድ ነው። ደግሞ በእርግጠኝነት ልማድ መጥፎ ነው። ሩታም ደግሞ ይሄንን ባህሪዋን መተው አይመስለኝም። ለአብርሃም ያላት ንቀትና እያንዳንዱ ነገር የሚቀር አይመስለኝም። እና ሁሌ ለልጇ ደግሞ እኔ ነው የምትለው እኔ ያለው ነው እንጂ እኛ አለን የሚባል ነገር በተጣሉም እንኳን ለልጃችሁ የጋራ ዋጋ እስከከፈላችሁ ድረስ እኔ አትበሉ ቤተሰብ። ምክንያቱም እኔ የሚለው ነገር ነው እንደውም ቤትን የሚያፈርሰው። እሱ በጣም ጠንካራ ሆኜ መቆምና ነገ ላይ ደግሞ የማያፍርባት አይነት ሴት የማያፍርባት አይነት እናት መሆን እንዳለብኝ ሳስብ በቃ ዛሬ ነው እያሰበች ያለችው። በእርግጠኝነት ከዚህም ፊት ያለው በእርግጠኝነት የሚያፍርባት እናት ነው የምትሆነው። እሷ ገብቷታል። ከአሁን በኋላ የማያፍርባት አይነት እናት መሆን እንዳለብኝ ገብቷታል ማለት ነው። እሱና እሱ ነው ብርታቴ። ፈጣሪ የተመሰገነ ይሁን። የሁሉ ነገር እየተደረገባት የሁሉ ነገር እያለች አሁንም ግን ቆማ እንደዚሁ እየሳቀች እያማረባት ልጇን በስነ ስርዓት እያሳደገች ያለች ምርጥ እናት ናት። የምሬ ነው። እንደውም ለእናቶች ሁሉ ምሳሌ የምትሆን ጀግና ሴት ናት። ትሁን እኛ በነገራችን ላይ ለልጅ ማለት ነው ለልጅ የሚያስፈልገውን ነገር ብቻ መስጠት አይደለም አይደለ? ጀግና የሚያስብለው አንድ እናት እኮ ለልጇ ምግብ ብቻ አይደለም የምትሰጠው፣ ልብስ ማልበስ ብቻ አይደለም። ከዛ በላይ አንደኛ ልጅ ማግኘት ያለበትን ፍቅር ማግኘት መቻል አለበት። የእናት ፍቅር ማግኘት መቻል አለበት። በዲሲፕሊን መታነጽ አለበት። ጫጫታ የሌለበት ቦታ ሰላማዊ ኢንቫይሮንመንት ይፈልጋል። የአባት ፍቅር ይፈልጋል። ይሄ ልጅ አባቱ በህይወት እያለ የአባቱን ፍቅር አያውቅም። ይሄ እኮ እናት በህይወት እያለች የነፈገችው ማለት ነው። እንግዲህ አባቱን ሲሳደብ ነው እያየን ያለነው። ስለዚህ እኛ አንድ ላይ ቢሆኑ ችግር የለብንም፣ ግን እንደ ባልና ሚስት ተከባብረው መኖር አለባቸው ነው። ለልጁ የሚያስፈልገው ሁለቱ አንድ ላይ መኖር ብቻ ሳይሆን ተከባብረው ጥሩ የሆነ ፍቅር ሰጥተውት እንዲያድግ ነው ልጁ የምንፈልገው። እስከዛሬ የሆነ ሰው መጥቶ ሲጠይቅሽ ያው እንዳመጣጡ ነው እየሸኘሽ ያለሽው፣ ግን ደግሞ ያ መሆን ስለሌለበት አብርሽና አንቺ ተለያይታችሁ ማትለያዩ ሰዎች ናችሁ። ወይም ደግሞ በመሀላችሁ የሆነ ሰው ሊገባ ይችላል፣ የሆነ ሰንበዲ ሊገባ ይችላል። ያኔ ብዙ ነገራቶች ሊፈጠሩ ይችላሉ። አብርሽና አንቺ አብራችሁ የምትኖሩበት ልጃችሁን አብራችሁ የምታሳድጉበት ጊዜው ደርሷል ብዬ አስባለሁ። ኤፍሬም እንግዲህ በኮንፊደንስ ነው እየተናገረ ያለው። በነገራችን ላይ በተቃራኒው ቡዜ ኤፍሬም በጣም ስታስጠነቅቅ ሆኖ ዛሬም ያለችው ከአብርሃም ህይወት መውጣት አለበት ኤፍሬም የተባለ ልጅ ብላ በጣም ተበሳጭታ ነው እንግዲህ ዛሬ ቪዲዮ የሰራችው። እንግዲህ ቤተሰብ ውስጥም ገብቷል ይሄ ጉዳይ ማለት ነው፣ እና እያተራመሰ ነው ቤተሰብን እያተራመሰ ነው። ኤፍሬም እንግዲህ የማን የአብርሃም ነው የሩታ ወንድም ነው የሚለው ራሱ ግራ እየገባኝ ነው። ቢያንስ ማለት ነው መሀል ላይ ቢሆን ችግር የለውም ነገሮችን እና ያ ጊዜው ሲደርስ ግን ብዙ ነገራቶች ይፈጠራሉ። እንደዚህ እንደተፈጠሩ አሁንም ብዙ ረብሻና ኮሽታ ነገራቶች ይፈጠራሉ። ያ ደግሞ አስቀድመሽ ማወቅ አለብሽ፣ ወይ ደግሞ አስቀድመሽ መጠንቀቅ አለብሽ። የሆነ ነገር ሲመጣብሽ በስሜታ የሆነሽ የሆነ ሰንበድ የሆነ ነገር ተንኮል ስላደረገብሽ አንቺም ተንኮል ማድረግ የለብሽም። እና እርግጠኛ ሆኜ ስነግርሽ አብርሽ አንቺ ጋር ሲመጣ ብዙ ነገራቶች ይፈጠራሉ። እንግዲህ ይሄ ትክክለኛ ምክር ነው። ሩታ የሚገባት ቢሆን ትክክለኛ ምክር ነው። ግን ሩታ ይሄንን ነገር ተግባራዊ ታደርጋለች ወይ ብለን ለማሰብ መጀመሪያ ሰው ራሱን ዝቅ ማድረግ አለበት። ራሱን ተራራ ያክል የሰቀለ ሰው ትህትናን ከየትም ሊያመጣው አይችልም። ሩታ ሁሌ የበላይ እንደሆነች ራሷን ስለምታስብ ሁሌም ትክክል እንደሆነች ስለሆነ የምታስበው ምክሩ አስፈላጊ ነው።
ጠቃሚ ነው ለሷ ተግባራዊ ካደረገችው ማለት ነው። ከሱ ጀርባ ያሉ ሰዎች ብዙ ነገር ይፈጥራሉ እና ያ ነገር ደግሞ መመለስ ያለብሽ አንቺ ነሽ። ያው ሴት ልጅ ብልህ ነሽ ትባላለች እና አንቺ ብልህ ነሽ፣ ጥሩ ሴት ነሽ እና ይሄ ነገር ማድረግ አያቅትሽም ብዬ አስባለሁ። ድጋሚ መጣላት የለባችሁም። ድጋሚ ቢሆነ ምክንያቱም መጋጨት የለባችሁም። ወይም ደግሞ ይሄን ሁሉ ምክር እንግዲህ ተግባራዊ የምታረግ ከሆነ ይሄን በማድረግ ብቻ ባይዞይ ከዚህ ፊት ብለናል። ሰላም ሆኖ የሆነ ጊዜ ታርቀው አብርሃም በሰላም ልጁን ማየት ጀምሮ ነበርና በቃ ሰላማዊ ብትሆን ለአብርሃም ጥሩ ፊት ብታሳየው ልጁን በነፃነት መጥቶ ልጁን እያየ ቢሄድ ተቀይራ የድሮዋ ሩታ ብትሆን አብርሃም ልቡ ሊሸፍት ይችላል ብለን ነበር፣ ሊመለስ ይችላል ብለን ነበር። ግን እሷ እንግዲህ ያ ነገር አይመቻትም። ያንቺ እንደዚህ እያደረግሽ ነው ብለሽም አንቺንም መወቀስ የለብሽም። በቃ ነገሮችም በጥሩ ሁኔታ ሰላም ሆነው እንዲቀጥሉ በብልሃት ነገሮችን እናደርጋለን ብዬ አስባለሁኝ። እናደርጋለን ነው አደርጋለሁ። ያንቺን ነው ማውራት ያለብሽ እንጂ የአብርሃምን ለአብርሃም ተይው። ምክንያቱም መመለስ አለመመለሱንም አታውቂም ገና ማለት ነው። የተወደዳችሁና የተከበራችሁ የኤልዱ ቤተሰቦች እንግዲህ ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።